ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጃርቲው ባርማች ተመልካቾቻችን እንደምን ቆያችሁን? የዕለተ አርብ የካቲት 6 ቀን 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። በትላንትናው ዕለት በመቀሌ ከተማ ቢዝነስ ካምፓስ አካባቢ ከፍተኛ ፍንዳታ መሰማቱን ምንጮች ጠቁመዋል። የፍንዳታው መንስኤ በግልጽ አልታወቀም። የመቀሌ ፖሊስ የፍንዳታው መንስኤ እያጣራሁ ነው ብሏል። በፍንዳታው ሰው ላይ ጉዳት ስለመድረሱ የታወቀ ነገር የለም። ነገር ግን ከፍተኛ ጉዳት መሰማቱን ነዋሪዎቹ ጠቁመዋል። ደብረጽዮን ገብረ ሚካኤል በሰጡት መግለጫ የፕሪቶሪያው ስምምነት የተኩስ አቁም ስምምነት ነው። አሁን ግን የፌዴራል መንግስት ተኩስ በመክፈት ስምምነቱን ጥሶታል። እናም የሰላም ጥሪው ከተረገጠ ማንም የትግራይ ተወላጅ ዝም አይልም በማለት የፌዴራል መንግስቱን መውቀሳቸው ይታወሳል። የአፍሪካ ህብረት የመሪዎች ጉባኤ ማጠቃለያውን ባከናወነበት የካቲት 5 2018 ዓ.ም የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በትግራይ ክልል ያለው ሁኔታ አሳሳቢ መሆኑን የሚገልጽ ደብዳቤ አስገቡ። ህወሓት ህብረቱ የሰላም ስምምነቱ ባለቤትና ዋስ መሆኑን በደብዳቤው ባስታወሰበት በዚህ ወቅት ስምምነቱ እንዲከበር የማድረግ ፖለቲካዊና ሞራላዊ ግዴታ እንዳለበት በመግለጽም አሁን ያለው ሁኔታ በዝምታ ሊመከት እንደማይገባም አሳስቧል። በክልሉ ያለው ሁኔታ በከፍተኛ ፍጥነት እየተበላሸ መሆኑን የጠቀሰው ደብዳቤው ወቅታዊ ውጥረት ወደ ቀድሞ መጠነ ሰፊ ግጭት የመመለስ ከፍተኛ አደጋ ስላለው ጉዳዩ ቀጠናዊ የደህንነት ስጋት ተደርጎ ሊወሰድ እንደሚገባም አመላክቷል። በተጨማሪም ዳግም ወታደራዊ ቅስቀሳና ንቅናቄ መኖሩን የጠቀሰው ድርጅቱ በክልሉ ህዝብ ላይ የእንቅስቃሴ ገደብ፣ የኢኮኖሚያዊ ጫናና ፖለቲካዊ መገለል እየፈጸመ ነው ሲል ወንጅሏል። የሊቀመንበሩ ፊርማ ባረፈበት በዚህ ደብዳቤ ህብረቱ ለአፍሪካ ችግሮች አፍሪካዊ መፍትሄ በሚለው መርህ መሰረት በዚህ ወሳኝ ወቅት ቁርጠኛ አመራር እንዲያሳዩ ጥሪ አቅርቧል። በአማራ ክልል የደቡብ ጎንደር መቀመጫ በሆነችው ደብረ ታቦር ከተማ በፋኖ ታጣቂዎችና በመንግስት ኃይሎች መካከል በተካሄደው ግጭት የህይወትና የንብረት ጉዳት መድረሱን ነዋሪዎቹ ተናገሩ። በከተማዋ ከፍተኛ ውድመት ያደረሰው ግጭት የተከሰተው በዞኑ በሚገኙ ሌሎች አካባቢዎች ጭምር ውጥረት ከነገሰ ከአንድ ወር ገደማ በኋላ እንደሆነም ነዋሪዎቹ ገልጸዋል። ለደህንነታቸው ሲባል ስማቸው እንዲጠቀስ ያልፈለጉና ቢቢሲ ያነጋገራቸው ነዋሪዎች ረቡዕ የካቲት 4 2018 ዓ.ም ከማለዳ 12 ሰዓት እስከ 1 ሰዓት በከተማ ውስጥ ተኩስ መሰማት እንደጀመረ ተናግረዋል። እስከ ቀኑ 11 ሰዓት ድረስ የዘለቀ ነው ባሉት በዚህ ግጭት ፖሊስ ጣቢያዎችና የመንግስት ተቋማት ተቃጥለዋል። እንዲሁም የመንግስት የጸጥታ ኃይሎችና የፋኖ ታጣቂዎች ሞተዋል ብለዋል። የሟቾቹ ቁጥር ምን ያህል እንደሆነ ባይጠቅሱም ሰውን ጉዳት ከባድ ሲሉ ገልጸውታል። ሌላ ነዋሪዋ የፋርጣ ወረዳ ፖሊስ ጽሕፈት ቤት ሙሉ በሙሉ ወድሟል። ቄስ አለማየሁ የሚባል አካባቢ የሚገኝ የከተማው ፖሊስ ጣቢያና የዞኑ ፖሊስ መምሪያ እንዲሁም ማህበራት የሚባል መስሪያ ቤት ተቃጥለዋል ሲሉ አክለዋል። የሲቪል ሰርቪስ መምሪያ፣ የዞን ፖሊስ መምሪያ፣ የዞኑ ዋና አስተዳዳሪ፣ የእንግዳ ማረፊያ እንዲሁም በርካታ የፖሊስ ጽሕፈት ቤቶች መቃጠላቸውን የገለጹት ሌላ ነዋሪው በበኩላቸው በመንግስት ተቋማት ላይ የደረሰው ውድመት መጠነ ሰፊ እንደሆነ ተናግረዋል። ከአርሶ አደሮቹ መሳሪያ ተሰብስቦ ተከማችቷል የሚባል ወሬ ስለነበር እርሱን አቃጥለው ወጡ የሚባለው ሲሉም ድርጊቱ በፋኖ ታጣቂዎች እንደተፈጸመ አመላክተዋል። በተለያዩ የከተማው አካባቢዎች የድሮን ጥቃቶች መፈጸማቸውንም ነዋሪዎቹ ተናግረዋል። አንድ ነዋሪ ጥቃቱ በከተማው ዳርቻ ላይ ነው የተፈጸመው፣ ኪዳነ ምሕረት አባረጋዊ አካባቢ የድሮን ጥቃትም ተፈጽሟል። በአካባቢው የፋኖ ኃይል ነበር፣ በእርሱ ላይ በተደጋጋሚ ተፈጽሟል ሲሉም ድምጽ የሰማቸው እንደነበር ገልጸዋል። ከዚህ ባሻገር በወቅቱ ሲንቀሳቀሱ የነበሩ 4 የሚደርሱ ሰላማዊ ሰዎች መገደላቸውን ነዋሪው አክለዋል። በግጭቱ ስለደረሰው የጉዳት መጠን ከአካባቢው መስተዳደር የተገለጸ ነገር የለም። ቢቢሲም ስለ ክስተቱ ከገለልተኛ ወገን አላረጋገጠም። አቶ ጌታቸው ረዳ በአቶ ጀዋር መሐመድ ላይ ጠንከር ያለ ትችትን ሰነዘሩ። አቶ ጌታቸው ረዳ ፖለቲከኛው አቶ ጀዋር መሐመድ በኢትዮጵያ ስልታዊ ብሔራዊ ጥቅሞችና በመንግስት ፖሊሲ መካከል ያለውን ልዩነት መለየት አልቻሉም ሲሉ በጽኑ ተቹ። አቶ ጌታቸው በይፋዊ የፌስቡክ ገጻቸው ባሰፈረው ጽሑፍ አቶ ጀዋር ከቅርብ ጊዜ ወዲህ በሱዳን ጉዳይ ላይ በተመለከተ የኢትዮጵያን የሚሰነዝሩ ትችት ከእውነት የራቀና ስልታዊ አውድ የሌለው ነው ብለዋል።
አቶ ጀዋር ለጠቅላይ ሚኒስትር ዶክተር አብይ አህመድ ያላቸውን የግል ተቃውሞ ከሀገሪቱ የረጅም ጊዜ ስልታዊ ጥቅም ጋር እያደባለቁት እንደሆነም አቶ ጌታቸው ጠቁመዋል። ገዢውን ፓርቲ መጥላት ከመንግስት ፖሊሲና ከሀገር ብሔራዊ ጥቅም መካከል ያለውን ልዩነት ከመለየት ነፃ አያደርግም ሲሉም ገልጸውታል። ኢትዮጵያ በሱዳን ጉዳይ ያላትን ፍላጎት የምታስከብረው እንደ ማንኛውም ቀጠናዊ ኃይል መሆኑን የጠቀሱት አቶ ጌታቸው ኢትዮጵያ በሱዳን አለመረጋጋት ምክንያት ቀጥተኛ ተጎጂ በመሆኗ በጉዳዩ ላይ ተገቢውን ሚና መጫወት እንዳለባት አስረድተዋል። ግብጽና ሌሎች ቀጠናዊ ተዋናዮች በሱዳን ጉዳይ የራሳቸውን ፍላጎት እያሳደዱ ባለበት ወቅት ኢትዮጵያ ዝም ብላ ተመልካች መሆን የለባትም ብለዋል። ወደፊት የሀገር መሪ ለመሆን የሚመኝ ማንኛውም አካል በጊዜያዊ መንግስትና በማይቀየረው የሀገር ስልታዊ ጂኦግራፊ መካከል ያለውን ልዩነት ማወቅ እንዳለበት አቶ ጌታቸው አሳስበዋል። የአቶ ጌታቸው ረዳ ንግግር እንደሚከተለው ይነበባል። ለጠቅላይ ሚኒስትሩ ያለህን የግል ተቋሞ ከኢትዮጵያ የረጅም ጊዜ ስልታዊ ጥቅሞች ጋር ያለማቋረጥ የምታደባለቅበት መንገድ የሚገርም ነው። ገዢውን ፓርቲ መጥላትህ በመንግስት ፖለቲካና በሀገር ብሔራዊ ጥቅሞች መካከል ልዩነት የማድረግ ግዴታ ላይ ነፃ አያደርግህም። ባለፉት ጥቂት ቀናት ውስጥ አንተ በአንድ ወቅት የጠቅላይ ሚኒስትሩ ወዳጅ የነበርክ፣ አሁን ግን ድምጽህን ከፍ አድርገህ የምትተች ኢትዮጵያ በሱዳን ግጭት አውዱ ስልታዊ ጥቅሞቿን ለመጠበቅ የምታደርገውን ጥረት በተደጋጋሚ ጥቃት ሰንዝረሃል። የምታሰራጫቸው አንዳንዶቹ ዘገባዎች ወይም የምታካፍላቸው ሀሳቦች በነጠላ ሲታዩ እውነት ሊሆኑ ይችላሉ። ሆኖም ግን እነዚህ መረጃዎች የኢትዮጵያን ስሌቶች እየቀረጸ ያለውን ሰፊ ስልታዊ አውድ ከግምት ሳታስገባ ታቀርባቸዋለህ። ከመዋቅርና ከስትራቴጂ የተነጠሉ እውነታዎች በቀላሉ ወደ ተሳሳተ ትረካ ሊቀየሩም ይችላሉ። ኢትዮጵያ በከባድ የጂኦ ፖለቲካዊ ፉክክር በሚታወቅ ቀጠና ውስጥ እንደ ተገቢ ተመልካች ብቻ መሆን ኢትዮጵያ በከባድ የጂኦ ፖለቲካዊ ፉክክር በሚታወቅ ቀጠና ውስጥ እንደ ተገቢ ተመልካች ብቻ መሆን አለባት ብለህ በቅንነት ታምናለህ ሲሉም ጠይቀዋል። በሱዳን እየታየ ያለው አሳዛኝ ሁኔታ በውጭ ጣልቃ ገብነት እየተባባሰ መሄዱም እውነት ነው። ነገር ግን ኢትዮጵያ የራሷን ጥቅም በማሳደግ ረገድ ልዩ አይደለችም። እንደውም ኢትዮጵያ በሱዳን አለመረጋጋት ምክንያት ከማንኛውም የጎረቤት ሀገርም ሆነ ከዚያ በላይ ካሉ ሀገራት በበለጠ የምታጣው ነገር አለ። በጉዳዩ ላይ ቀጥተኛ ተሳታፊ የሚያደርጋት የራሷ ድርሻ ያለባት ሀገር ናት ብለዋል። ግብጽና ሌሎች ቀጠናዊ ተዋናዮች ገለልተኛ አስታራቂዎች አይደሉም። ይልቁንም ግጭቱ ወደሚፈልጉት ወገን እንዲያደላ ሁኔታውን በንቃት እየቀረጹት ነው። ራስህን እንደ ፖለቲከኛ አክቲቪስት ብትመለከትም አቋም ግን ለብሔራዊ ደህንነትና ስልታዊ ጥቅሞች ቋንቋ ጥላቻ እንዳለህ ያሳያል ብለዋል። በተኬ ጦርነት ፉክክር፣ በድንበር ተሻጋሪ የደህንነት ስጋቶችና በተቀናቃኝ መንግስታት መካከል አንዱ ሲያገኝ ሌላው የሚያጣበት ፊልማ ባለበት ቀጠና ውስጥ እንዲህ ያለ ምቾት ማጣት እንደ በጎ ነገር አይታይም፣ ይልቁንም ተጋላጭነት ነው ብለውታል። ዋና ዋና የብሔራዊ ጥቅሞች አደጋ ላይ ሲወድቁ መንግስት በሞራል ረቂቅ ሀሳቦች የመቀባጠጥ የቅንጦት እድል ያላቸው። በእንዲህ ያለ ሁኔታ ውስጥ የሞራል የበላይነት ለመያዝ መሞከር ስሜታዊ እርካታ ሊሰጥ ይችላል፣ ስትራቴጂካዊ ግን አይደለም ብለዋል። ይሁን እንጂ እያንዳንዱ እንቅስቃሴ ከጠቅላይ ሚኒስትር ዶክተር አብይ መንግስት በመነጨው ብቻ እንደ ስልታዊ ስህተት አድርጎ ማቅረብ የትንታኔ ቦታን በፓርቲ ጥላቻ የመተካት አደጋ አለው ብለዋል። ከሁሉ በላይ ደግሞ ወደ ከፍተኛ ስልጣን የመውጣት ፍላጎት ያለው ማንኛውም ሰው በሀገሪቱ ላይ የጥፋት ፖሊሲ ከመከተል ሊጠነቀቅ ይገባል ብለዋል። መንግስት ቢቀያይሩም ስልታዊ ጂኦግራፊ ግን አይቀየርም። የኢትዮጵያ የረጅም ጊዜ ብሔራዊ ጥቅሞች በጊዜያዊነት ስልጣን ላይ ካለው ፓርቲ የተለያዩና የሚበልጡ ናቸው ብለዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩ።